ዓለም ከመነሳቷ በፊት የሚጀምር አንድ ድብቅ ትግል አለ። አንተ ገና በሕልም ዓለም ስትዋኝ፣ እሱ ግን የጸጥታውን ኃይል ተጠቅሞ የራሱን ዓለም ይገነባል። ማለዳው ሲበርድ፣ የከተማውም ጫጫታ ገና ሲተኛ፣ እሱ ብቻውን ከራሱ ጋር ውል ይዋዋላል። ይህ ትግል በጨለማ ውስጥ የሚደረግ ማንም የማያየው ማንም የማያጨበጭብለት የውስጥ ሥራ ነው። በቅድሚያ በመነሳት ብቻ የራሱን ጊዜ፣ የራሱን ሐሳብ፣ የራሱን ዕጣ ፈንታ ይቆጣጠራል። ሰዓቱ ገና ጎህ ሳይቀድ እሱ ግን ቀድሞ ተነስቶ የቀኑን የትግል ሜዳ ተቆጣጥሮታል። የማለዳ ጸጥታ የውስጡን ድምፅ በግልጽ እንዲያዳምጥ፣ ግቦቹን በጥልቀት እንዲያሰላ፣ ነገን በብልሃት እንዲቀርጽ ዕድል ይሰጠዋል። የትኩረት መበታተን የለም፣ የውጭ ጫጫታ የለም። ያለው የራሱ ብቻ የሆነ ጥልቅ ሰላምና ግልጽነት ነው። በዚህ ሰዓት የማያወላውል ውሳኔ ያደርጋል። የሚመጣውን ፈተና አስቀድሞ ይገመግማል። የሚሠራው ሥራ አሁን ለውጩ ዓለም ባይበራም፣ የእሱ ጥንካሬ ግን በየቀኑ በዝምታ ይገነባል። ቀኑን ሙሉ የሚገጥመውን ውጥንቅጥና ፈተና እሱ አስቀድሞ በማለዳው ድል አድርጎታል። የሌሎች እይታና ጭብጨባ ሳይፈልግ እሱ የራሱን መንገድ በጽናት ይገነባል። ይህን ሰው ታውቀዋለህ? እሱ አንተ ነህ። አንተም ያንን ጸጥታ መርጠህ የራስን ታሪክ መጻፍ ትችላለህ። ጥንካሬህ የሚጀምረው ዓለም ከመነሳቷ በፊት ነው። ማለዳውን አሸንፈህ ቀኑን ሙሉ ትቆጣጠራለህ። ተጨማሪ ጥንካሬና አስተማሪ ሐሳቦች እንዲደርሱ ገጻችንን ተከታተል፣ ሰብስክራይብ አድርግ። ዓለም ከመነሳቷ በፊት ያንተ ድል እዛ ይጀምራል።